በመስጂድ አልሐረም 200 ኪሎ ሜትር ርዝማኔ ያላቸው ቅንጡ ምንጣፎች መዘርጋታቸው ተሰማ። በሳውዲ መካ ለተከበረው መስጂድ አልሐረም በአጠቃላይ 200 ኪሎ ሜትር ርዝማኔ ያላቸው 33000 የቅንጦት ምንጣፎች መዘጋጀታቸውን የሳውዲ ፕሬስ ድርጅት ዘግቧል። ከመስጂድ ውጪ ባለው ቅጥር ግቢ ውስጥ የተዘረጉት ምንጣፎች በየሳምንቱ ጁሙዓ ሶላት በሚሰገድበት ወቅት ሰጋጆችን ለመሳብ በጥራት ደረጃ የተሰሩ ናቸው። ምንጣፎቹ ጠንካራና መቋቋም የሚችል ውፍረት እንዳላቸውም ተገልጿል። እንዲሁም በሶላት ወቅት ለሰጋጆች ምቹ መሆናቸው ነው የተሰማው። የታላቁ መስጂድ ምንጣፎችን ለማጽዳት አውቶማቲክ የልብስ ማጠቢያዎች የተገጠመለት ማዕከላዊ የምንጣፍ ማጠቢያ ፋብሪካ በመካ ተዘጋጅቷል። ታላቁ መስጂድ ከዓለም ዙሪያ የሚገኙ ሙስሊሞች ዋነኛ መዳረሻ የሆነ ሲሆን ምዕመናን በሶላታቸው የሚሰግዱትን የተከበረው ካዕባን ይዟል። በሚሊዮን የሚቆጠሩ ሙስሊሞች የእስልምና መገኛ ወደ ሆነችው ሳውዲ አረቢያ ኡምራ ወይም የሐጅ ጉዞ ለማድረግ በታላቁ መስጂድም ይሰግዳሉ። በዘንድሮ የረመዳን ወር ከዓለም ዙሪያ በርካታ ቁጥር ያላቸው ምዕመናኖች ኡምራ አድርገዋል። ይህ የጎብኚዎች ቁጥርም ከፍተኛ ደረጃን ይዟል። 5.5 ሚሊዮን የኡምራ ተጓዦችን ጨምሮ ከ25 ሚሊዮን በላይ ምዕመናኖች በመስጂዱ በመጀመሪያዎቹ የረመዳን 10 ቀናት ውስጥ ሰግደዋል። በወሩ መገባደጃ ላይ የሳውዲ ባለስልጣናት ወደ መካ የሚጎርፉትን የሐጃጆችን ፍልሰት ለመቀበልና ስርዓቱን በቀላሉ እንዲፈጽሙ ለማድረግ ሁሉንም ሀብት በማሰባሰብ ዝግጅታቸውን አጠናቀዋል። ለዚህም 13000 የሚጠጉ ሰራተኞች በረመዳን ከፍተኛ ምዕመናን የሚያስተናግደውን ታላቁ መስጂድ አልሐረም ንጹህ ለማድረግ ሌት ተቀን ተሰማርተዋል። ሰራተኞቹ በቀን ለ24 ሰዓታት የሚገኙ ሲሆን በፈረቃ ተከፋፍለው እንደሚሰሩም ተነግሯል።